የዛሬው ቪዲዮ ደግሞ ደረጃ የጠበቁ ስያሜዎች እና ቢም ጋር እንዴት እያያዛል የሚለውን እናያለን። ስሜታዬ ታምሩ ይባላል። የኢትዮጵያ ቢም ነው። አሁን ለምሳሌ ውሃ በማንኛውም ቋንቋ በሚባል ደረጃ ስያሜ አለ። የሚታወቁ ስያሜዎች አሉት። አሁን ውሃ በአማርኛ ነው፣ በእንግሊዝኛ ዋተር ልንለው እንችላለን። ሁሉም ቋንቋ ላይ ስያሜ አለ። ግን ወደ ቴክኒካሊ ኬሚካል ሚክስቸር ወይ ምናምን ያለበት ቦታ ላይ ብንሄድ ዳይሃይድሮጂን ሞኖክሳይድ ተብሎ ይታወቃል። ቴክኒካል ስሙ ማለት ነው። ውሃ ማለት አቅቷቸው አይደለም። ግን እነዚህም ባለሙያዎች ኢንተረስት የሚያደርጋቸው ምንድነው ኮምፖዚሽኑ ነው፣ ውስጡ ያለው እንዴት ነው የተዋቀረ የሚለው ነው። ምንድነው ሲፈልጉ አሲዲቲ ያበዙበታል ወይ ሶልትነስ ያበዙበታል፣ የተለያዩ ፕሮፐርቲዎች ለመስጠት ስለሚመቻቸው ኦክሲጅን ሌቭሉን በመጨመር ምናምን በተለያዩ ምክንያቶች የተለያዩ ፕሮፐርቲዎች ለመስጠት ይመቻቸዋል ማለት እንደ ባለሙያ ለነሱ ይመቻቸዋል። አሁን ይህንን ስያሜ ካልን ውሃ ብለን ስያሜ ካልን ቀለም ላይ ስንመጣ እንዴት ነው የሚለው ነገር በጣም እኛ ጋር ላይ በጣም አስቸጋሪ ነው በሚባል ደረጃ የቀለም ስያሜዎች እንትን ይላል፣ ያስቸግራል። ለምሳሌ አሁን ኮካ ከለር ተብሎ ኤምዲኤፍ አለ። ኤምዲኤፍ ኮካ ከለር ሲባል እና ኤምዲኤፍ ሲመጣው እንደ ኮካ ጥቁር የሆነ ነገር ነው። ጥቁር ሆኖ የሆነ ፕሮፐርቲ በቃ የሆነ ወይ ስሙዝ ነው ወይ ምናምን እንደዛ ነው ኤምዲኤፍ ሲመጣው መጀመሪያ በሰማው ማለት ነው። ግን ኮካ ከለር የሚባለው ሄዶ ሲታይ ወደ ቀይ የሚሄድና እንደውም ቢጫ ሁሉ ያለው ነገር ነው። ወደ ቀይ የሚሄድና እንደዛ ነገር ነው። እና ይህ ስያሜ ኬት ነው የመጣ ሲባል አንድ ሰው በቃ ኮካ ከለር አለው፣ በዛው ወይ ኢንፍሉዌንሻል ይሆናል ያ ሰው፣ በዛው ይቀጥላል። ልክ ውሃን መጀመሪያ ሰሞን ላይ የታሸገ ውሃ በሙሉ ሃይላንድ እንደነበረ በሙሉ ማለት ነው። አሁን ብዙ አይነት አለ፣ የተለያየ ብራንድ አለ። እንደየ አካባቢ መጀመሪያ እንዳመጣጡ በዛ አካባቢ ላይ ባለው እንትን ይጠራል ማለት ነው የታሸገ ውሃ። እና ለሌላ የፈለግኩት ስታንዳርድ ኔሚንግ አለ፣ ስም አለ፣ ኔሚንግ ኮንቬንሽን አለ። ከዛ በኋላ ደግሞ መደበኛ ያልሆኑ መደበኛ እንበላቸው ለጊዜው ስያሜዎች አሉ። እና እነዚህ ስያሜዎች ብዙ ጊዜ ሴክተሩ ላይ ተጽዕኖ ሲፈጥሩ እናያለን፣ በተለያየ ምክንያት ማለት ነው። አሁን ለምሳሌ ነጭ ቀለም ተብሎ ተመርጦ ክሬምም የሆነ ነጭ ቀለም አለ፣ በጣም ነጭ የሆነም ነጭ ቀለም አለ። በጣም ነጭ ማለት በቃ በደንብ በቃ ብራይት የሆነ ፉል ብራይት የሆነ ሃይሊ ሪፍሌክቲቭ የሆነ ነጭ አለ። እነዚህ በአጠቃላይ የራሳቸው መገለጫ አላቸው። እና እነዚህ የሚገለጹት እንዴት ነው? በቴክኒካል ኔም ነው መገለጽ ያለባቸው ማለት ነው። እስፔሻሊ ባለሙያ ለባለሙያ ኮሚኒኬት ሲያደርግ ማለት ነው። አሁን ለምሳሌ ቴክኒካል ፕሮፐርቲያቸውን በማውጣት ነው። ለምሳሌ ክሪም ዋይት ከተባለ ክሪም ዋይት የራሱ አርጂቢ ከለር አለው። ሙሉ ነጭ የሆነ ደግሞ የራሱ አርጂቢ ከለር አለው። ለምሳሌ ሙሉ ነጭ የሆነ ብንል 255 ነው። አርጂቢ ማለት ሬድ፣ ግሪን እና ብሉ ማለት ነው። 255 በአርጂቢ ሲገለጽ ማለት ነው። ይህ ማለት ምንድነው? ለሚቀጥለው ባለሙያ ለቀለም ቀማሚ ፕሪንት አድርጌ እንኳን ባሳየው ወደዛ መምጣት ይቀለዋል ማለት ነው። ኢቭን ቀለሙን መቀመሚያ ማሽን ባይኖረው በዚህ በአርጂቢ ተሰጥቶት መቀመሚያ ማሽን ባይኖረው በፕሪንተር አድርጎ ሲያይ በዛ መንገድ መቀመም ይችላል ማለት ነው። ምን ለማለት ፈልጌ ነው? ቴክኒካል ኔሞች ጋር መሄድ የተሻለ ነው ብዙ ጊዜ። ለምንድነው? ቅድም እንዳልኳቸው ኮካ ከለር ተብሎ አእምሮ ውስጥ የሚኖረው እና አክቹዋሊ ገበያ ላይ ያለው የተለያየ ሊሆን ይችላል። እና ኮንስትራክሽን ሴክተር ላይ ስፔሲፊኬሽን ላይ ሲገለጽ ክሪም ዋይት፣ ፖርሰሌን ዋይት ምናምን ተብሎ ከመግለጽ ፕሮፐርቲዛቸውን መግለጽ የተሻለ ነው። የክሪም ዋይትን እና የፖርሰሌን ዋይት ፕሮፐርቲዛቸውን መግለጽ ይሻላል። አርጂቢያቸው ምንድን ነው? ሪፍሌክሽን ሬታቸው ስንት ነው? አምቢያንት አብዞርብሽናቸው እንዴት ነው? ራፍነሳቸው ምንድን ነው ምናምን የሚለውን በስነስርዓት መግለጽ የተሻለ አማራጭ ነው። አለበለዚያ ገበያ ላይ ግብይት ሰዓት ላይ ከፍተኛ የኢንፎርሜሽን ጋፕ ሊኖርና የሚሰራውና የታሰበው ነገር የተለያየ ነገር ሊሆን ይችላል ማለት ነው። እና እነዚህም የመሳሰሉ ፕላትፎርሞች ፕሮሰሶች እነዚህን ግድፈቶች የማውጣት አቅም አላቸው። ሚስጥራዊ የሚባል ነገር የለም፣ ግልጽ ነው። በቃ እዛ ጋር አርጂቢ ቴክስቸሩ ምናምን ራፍነሱ ሁሉ ነገር በስነ ስርዓት ተገልጿል።
ኢቨን ታይል ሲሆን ደግሞ ስሊፕ ፔጁ ምናምን እንደዚህ በሙሉ ሁሉ ነገር ይገለጻሉ እና ብዙ ኢንዴክሶች ተገልጸው ስለሚመጡ እነዛ የሚያሟላ ታይል መፈለግ ይኬዳል ማለት ነው። ግዴታ ብራንዱ ራሱ መሆን የለበትም፣ ግን እነዛን ወደሚያሟላ መሄድ ይቻላል። ጥቅማቸው ነው እንደ ቢም አይነት ፕሮሰሶች እና ቢም ሬሌቨንት የሆኑ ሶፍትዌሮችን ጥቅማቸው ለዚህ ነው። አመሰግናለሁ። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። መልካም ቀን። ድረገጹን ሄዳችሁ ቼክ አድርጉት፣ ተመዝገቡ።